አርሰናል ከኒውካስትል ዩናይትድ የአርሰናል ተጫዋቾች እነ ዴክላን ራይስ ኢትስ ናት ደን ገና ሲዝኑ አላለቀም፣ አዲሱ ሲዝን ተጀምሯል እንዳሉት ያንን ማሳየት ያለባቸው ጨዋታ ነገ ምሽት 1:30 ላይ ይደረጋል። አርሰናል ከኒውካስትል ዩናይትድ በኤምሬትስ ስቴዲየም ተጠባቂ መርሃ ግብር ነው። ስለ ጨዋታው ጥቂት ነጥቦችን እያነሳን እንቆያለን። የዝውውር ጉዳዮችን እንነግራችኋለን። ከዛ በተጨማሪ ተንታኞች የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ወይም ደግሞ የዓመቱ ምርጥ ተጫዋች ማን ነው መመረጥ ያለ በሚለው ጉዳይ ላይ ሀሳቦቻቸውን እየሰጡ ይገኛሉ። የእናንተ ሀሳብ ማን ነው? በእንግሊዝ ፕሪሚየር ሊግ ላይ የዓመቱ ምርጥ ተጫዋች ዴክላን ራይስ ነው? ብሩኖ ፈርናንዴዝ ነው? በርናንዶ ሲልቫ ነው? ወይስ ደግሞ ሌላ የምትጠሩት ስም አለ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ስለ ኤማኑኤል ኤቦዬም የቀድሞ አርሰናል ተጫዋች አንዳንድ ነጥቦች እናነሳለን። የሳካ መመለስ በአርሰናል አጫወት ላይ ምን ለውጥ ይዞ ይመጣል የሚለውንም ጥቂት ነጥቦችን እያነሳን እንቆያለን። ዊሊያም ሳሊባም የሰጠው አስተያየት አለ። ሌሎች በርከት ያሉ ጉዳዮችም የነገርናችሁ እንቆያለን። ስለ አንድሬ ኮን የአርሰናል አንድሬኩን ወይም የጀፍሬኑን ይዞን የሚጫወተው የሚለው ጉዳይ አሁን በዚህ በኒውካስትል ዩናይትድ ጨዋታ ላይ ምላሽ መሰጠት አለበት ወይም ደግሞ ያንን መተው ያለበት ጊዜ ላይ የተገኘ ይመስላል። አርሰናል ከኒውካስትል ዩናይትድ ተጠባቂው የዓመቱ ጨዋታ ነው። በዚህ ጨዋታ ላይ ለአርሰናል እንደ አድቫንቴጅ የሚያዘው የኒውካስትል ዩናይትድ ተጫዋቾች ጉዳት፣ ቅጣት፣ ከጨዋታው ውጪ የሆኑ ተጫዋቾች ናቸው። ኒውካስትል ዩናይትድ ከምንጊዜውም በቅርብ ጊዜያት ላይ ከተመለከት ነው ኒውካስትል ዩናይትድ በጣም የወረደውን ዘ ዊከስት የሚባለውን ኒውካስትል ዩናይትድ አርሰናል ይገጥማል። ነገር ግን በዚህ ጨዋታ ላይ የማይኖሩ ተጫዋቾች እንደ አድቫንቴጅ ሊታዩ ይችላሉ። ጆኤልተን ከጨዋታው ውጪ ነው። 10 የቢጫ ካርዶችን ተመልክተው በቅጣት ምክንያት ቲኖ ሊቨርመንቶ በጨዋታው ላይ አይኖርም። ፋቢያን ሻር በተመሳሳይ አይኖርም። አንቶኒ ጎርደን የመድረሱ ነገር በጣም አጠራጣሪ ነው። በኒውካስትል ዩናይትድ በኩል ደግሞ እንደዚህ ደካማን ቡድን ይዞ በቅርብ ጊዜያት ላይ ተመልክተነው አናቅም። በዚህ ጨዋታ ላይ የሚኬል አርቴታ ቡድን ሁሉንም ነገር ማጠናቀቅ አለበት። ፓትሪክ ቪዬራ የሚሰጣቸው ሀሳቦች አሉ። ለምሳሌ አርሰናል ወደ ዋንጫው ፉክክር በደንብ ሪሊ የእውነተኛ ሲሪየስ ኮንቴንደር መሆኑን የዋንጫ ተፎካካሪ መሆኑን ማሳየት ከፈለገ ጨዋታ ማሸነፍ ያለበት ጨዋታ ነው። እንዴት ማሸነፍ እንዳለባቸው ያውቁታል። ምክንያቱም ላለፉት 7-8 ወራት ያንን ሲያደርጉ ቆይተው እዚህ ተገኝተዋል ይላል ቪዬራ። ከዛ በተጨማሪም የቲሙን ስፕሪንት በተመለከተ እንዲሁም ደግሞ ላስት ታይም ላይ ስፕሪንት ማድረግ ካለባቸው እንዴት ኢምፖርታንት እንደሆነ እንዴት አስፈላጊ እንደሆነ ምን ማድረግ እንዳለባቸው በቡድን ውስጥ ሁሉም ነገር የሚያውቁት ነውና ለእንደዚህ አይነት አስፈላጊ የመጨረሻ ፉክክሮች እንግዲህ ሁሉ ነገር መቀየር የለባቸውም። በነበራቸው አካሄድ ላይ ማለት ሲያሸንፉባቸው የነበሩት ያለፉትን ወራትን በማሰብ ያንን ማሳካት መቀጠል ይኖርባቸዋል። አርሰናል ከማንቸስተር ሲቲ ጋር የ2 ነጥብ ልዩነት በጣም ጠቦም የ4 ነጥብ የ2 ነጥብ የ6 ነጥብ ልዩነት ኖሮ ያውቃል። በተለይ የ2 ነጥብ ልዩነት እስኪደርስ ድረስ ተቃርቦ ማንቸስተር ሲቲ ከዛ በኋላ ዳግም አርሰናል አንሰራርቶ የሊጉ መሪነቱን የመራባቸውን ጊዜያት እናስታውሳለን። ነገር ግን አሁንም ቢሆን በዋንጫ ፉክክሩ ላይ አርሰናል የራሱ ነገር በራሱ መወሰን ይኖርበታል። ኢያን ራይት ከዋንጫ ፉክክሩ ጋር በተያዘ እንግዲህ የሆነ አይነት መፋለሚያ መንገድ መፈለግ አለባቸው። ፒየር ኤንካፕ የቡንደስሊጋውን አሸንፏል። ጋብሪኤል ጀሱስ የፕሪሚየር ሊግ አሸናፊ ነው። ጁሪን ቲምበር በሆላንድ አሸናፊ ነው። እነዚህ ተጫዋቾች ስቴፕ አፕ ማድረግና ራሳቸውን ከቡድኑ መሪዎች መካከል ማድረግ በዚህ ወቅት ላይ ምን ማድረግ እንዳለባቸው ለሌሎችም ማሳየት ይኖርባቸዋል የሚል ሀሳቡን ያነሳል። ከአንድ ብሬክ ጋር በተያዘ የእጅ ፍሬኑን ይዞን የሚጫወተው የሚባለውን በቀጣይ ጨዋታዎች ላይ ብዙ ግቦችን ማስቆጠር ስላለበት አርሰናል አንድ ብሬኩን መልቀቅ አለበት የሚሉ ዝርዝር ጉዳዮች ይነሳሉ። የኒውካስትል ዩናይትድ ተጫዋቾች በዚህ ጨዋታ ላይ አለመኖር ብቻ አይደለም፣ ጠንካራውን አርሰናል የሚገጥምበት በጣም ወሳኝ ጨዋታ ነው የሚደረገው። ከሚኬል አርቴታ ቡድን ጋር በተያዘ ብዙ ሀሳቦች ሊነሱበት ይችላል። ከአርሰናል ጋር በተያዘ አንዳንድ አስገራሚ ቁጥሮች አሉ። ለምሳሌ ከኒውካስትል ዩናይትድ ጋር በባለፉት የቅርብ 6 ጨዋታዎች ላይ በኒውካስትል ዩናይትድ ግብ አልተቆጠረበትም። ያ ማለት አሁን በዚህ ጨዋታ ላይ ያንን ማስቀጠል ይኖርበታል። ግብ አለመቆጠር ማለት የማሸነፍ እድልን እንደ ማስፋት ነውና የሚኬል አርቴታ ቡድን ያንን ማሳየት ይኖርበታል። በኤምሬትስ ስቴዲየም በቅርብ ጊዜያት ላይ የተደረጉ ጨዋታዎችን እስቲ እንመልከት። በዘንድሮ ውድድር ዘመን ሴንት ጄምስ ፓርክ ላይ አርሰናል 2-1 አሸንፎ ነው ጋብሪኤል ማጋሌሽ 96ኛ ደቂቃ ላይ ያስቆጥራት ግብ ትታወሳለች። ባለፈው ዓመት ኤምሬትስ ስቴዲየም ላይ አርሰናል
ዴክላን ራይስ በ55ኛው ደቂቃ ላይ ባስቆጠራት ግብ 1-0 ብቻ በሆነ ጠባብ ውጤት አሸንፎ ነበር። ግብ አልተቆጠረበትም ነበር። ከዛም በፊት በነበሩ ጨዋታዎች ላይ የአርሰናል የፕሪሚየር ሊግ ጉዞዎች ነው እያነሳው ያለውት። በአብዛኞቹ ጨዋታዎች ላይ እያሸነፈ የቀጠለበትን ጉዞ ተመልክተናል። ከዛ በተጨማሪም ኒውካስል ዩናይትድ በአርሰናል ሜዳ ባለፉት 13 ጨዋታዎች እንግዲህ በፕሪሚየር ሊግ ላይ አንድም ጨዋታ ማሸነፍ አልቻለም። ያም ጥሩ ዜና ነው። ከዛ በተጨማሪም ደግሞ ባለፉት 3 ተከታታይ ጨዋታዎች ላይ በሊግ መርሃ ግብር ከ2022 ጀምሮ 3 ጨዋታዎችን ተሸንፎ አያውቅም። ባለፉት 4 ጨዋታዎች ከ6 ጨዋታዎች በአራቱ በሁሉም ውድድሮች ላይ አርሰናል የተሸነፈበት ነበረ። ቻምፒየንስ ሊግ ላይ ብቻ ሁለቱን ጨዋታዎች አንዱን ባቻ ውጤት አንዱን ያሸነፈበት፣ በፕሪሚየር ሊግ 2 በማንቸስተር ሲቲ እና በቦርመዝ፣ በሳውዝሃምፕተን እና በማንቸስተር ሲቲ ደግሞ በኤፍኤ ካፕ እና በካራባኦ ካፕ የተሸነፈባቸው ጨዋታዎች አሉና እነዚህ 4 ሽንፈቶች ባለፉት 52 ጨዋታዎች ከተሸነፈባቸው ጨዋታዎች የበለጡ ቁጥሮች የተመዘገበባቸው ናቸውና የሚኬል አርቴታ ቡድን ብዙ መስተካከል ያለበት ነገሮች ያሉት ቡድን ነውና ያንን በደንብ እንጠብቃለን። ስለ ቡካዮ ሳካ ማንሳት ይኖርብናል። ቡካዮ ሳካ በአርሰናል ቡድን ውስጥ ይገኛል። በተለይ ከጉዳት ዜናው ጋር በተያዘ ብዙ ሀሳቦች ሲሰነዘሩ እንደነበር ይታወቃል። አንዳንድ ሪፖርቶችን ስንመለከት ነበረ። ኢኒሻሊ ለመጀመሪያ በማንቸስተር ሲቲ ጨዋታ ላይ ባለፈው እሁድ ሲደረግ ለዛ ጨዋታ በመጠኑም ቢሆን ሙሉ ለሙሉ ማች ፊትነሱ ላይ ባይገኝም እንኳን ከዚህ በፊት ሚኬል አርቴታ ሊጠቀምበት ይችል ነበር። ነገር ግን የአርሰናል ሜዲካል ስታፎች ባመጡት ሪኮመንዴሽን በእነሱ ምክር ሀሳብ መሰረት ሚኬል አርቴታም የእነሱ ምክር ሰምቶ ተጫዋቹን ከማንቸስተር ሲቲ ጨዋታ ውጪ አድርጎት ነበረ። ምክንያቱም አንድ ሙሉ ሳምንት ከኒውካስል ዩናይትድ ጨዋታ በፊት ያለውን ሳምንት በደንብ ሪከቨር አድርጎ በጨዋታው ዝግጁ ሜንታሊም ፊዚካሊም በደንብ ጉዳቱን አስታሞ መገኘት ያለበት ሰዓት ላይ ስለሆነ የመጨረሻ ጨዋታዎች ላይ የበለጠ ጠንካራውን ቡካዮ ሳካ ማግኘት ያስፈልጋል። ስለዚህ ለዛ ጨዋታ እንዲዘጋጅ ብንተው ይሻላል በሚለው ስምምነት ላይ ደረሱና ተውት የሚሉ ሪፖርቶች አሉ። ቡካዮ ሳካ ግን በወቅቱ በጣም በምክር ሀሳቡም በሚኬል አርቴታ ውሳኔም ተበሳይቶ ነበር። መጫወት ይፈልግ ነበር። ያ ጨዋታ የማንቸስተር ሲቲ ጨዋታ እንዲያመልጡ አይፈልግም የሚሉ ዘገባዎችን በስፋት ስንመለከት ነበረ። አሁንም በአርሰናል በኩል ቡካዮ ሳካ ማለት ምን አይነት ተጫዋች ነው? አንዳንድ ሪፖርቶችን ስንመለከት ለምሳሌ አርሰናል ቡካዮ ሳካ ሲኖር ቡካዮ ሳካ የመጀመሪያ ተሰላፊ ሆነው ፐርጌም የሚሰበስበው ነጥብ እንደ ቲኤንቲ ስፖርት ዘገባ ከሆነ 2.36 ነው። የቲኤንቲ ስፖርት ላይ የተመለከትኩት ዴታ እንደሚያሳየው አርሰናል በጨዋታ 2.36 ፖይንት ፐርጌም ያገኛል። 2.36 ነጥቦችን ይሰበስባል ማለት ነው። ሳካ ጀማሪ ተጫዋች ሆኖ በአርሰናል ስብስቡ ሲካተት፣ ሳካ ከሌለ ግን በጣም ይቀንሳል። 1.64 ነጥቦችን ያ ማለት ሳካ ከሌለ ከሁለቱ ጨዋታዎች ወይም ከ3ቱ ጨዋታዎች ግማሽ ነጥብ 6 ነጥብ ማግኘት ከነበረበት 3 ነጥብን የሚያገኘው እንደማለት ነውና ያ በጣም የሚያሳስብ ጉዞ ላይ እንዳለ መናገር ይቻል ነበረ። ባለፉት 4 ጨዋታዎች ላይ ሳካ ጉዳት ከማጋጠሙ በፊት የማንቸስተር ሲቲ የካራባኦ ካፕ ጨዋታ ላይ ጉዳት እንዳጋጠመው ይታወቃል። ከዛ በፊት የነበሩ 4 የሊግ ጨዋታዎችን አርሰናል አሸንፎ ጉዞን በጣም አሳምሮ ነበር። እነዚህ ጨዋታዎች ታስታውሱ እንደነበረ አንደኛው ከባየር ሊቨርኩሰን የቻምፒየንስ ሊግ ጨዋታ በፊት ማለት ነው። በዛ ጨዋታ ላይ መልሱ ጨዋታ ላይ እንደነበር ይታወቃል። የማንቸስተር ሲቲንም ጨዋታ ተጫውቷል። ነገር ግን ከዛ በፊት በፕሪሚየር ሊግ ላይ ኤቨርተንን አርሰናል 2-0 ሲያሸንፍ ቡካዮ ሳካ ጀማሪ ተጫዋች ነበረ። የብራይተን ጨዋታ ላይ በአሜክስ ስቴዲየም አርሰናል 1-0 በሆነ ጠባብ ውጤት በቡካዮ ሳካ ብቸኛ ግብ ያሸነፈበት ጨዋታ እንደነበረ ይታወቃል። አርሰናልና ቼልሲ ያደረጉት ጨዋታ ላይም 2-1 አርሰናል ሲያሸንፍ ዊሊያም ሳሊባና ጁሪን ቲምበር ግብ አስቆጥረው ቡካዮ ሳካ በጨዋታው ላይ ተሰልፏል። ቶትናምንም አርሰናል 4-1 በሆነ ውጤት ሲያሸንፍ ኤዜ 2 ግቦችን፣ ቪክተር ዮኬሬሽ 2 ግቦችን ሲያስቆጥር ቡካዮ ሳካ ለጨዋታው ተሰላፊ ነበር። ከወልቭስ ጨዋታ በኋላ አርሰናል 4 ተከታታይ የፕሪሚየር ሊግ ጨዋታዎችን አሸንፎ ነበረና ቡካዮ ሳካ የነዚህ ጨዋታዎች ላይ ውጤታማ ከነበሩ ተጫዋቾች መካከል አንዱ ነው። እንደ ስዌኳ ፉትቦል ሪፖርት ደግሞ በአውሮፓ 5ቱም ትልልቅ ሊጎች ላይ ሲነጻጸሩ ካሉ እንግሊዛውያን ተጫዋቾች ከኦፕን ፕሌይ ክሬቲቭነት ክሬት ቻንስ በማድረግ ከክፍት ጨዋታዎች ንጹህ የግብ ዕድሎችን በመፍጠር ረገድ ቡካዮ ሳካ በ44 የግብ ዕድሎችን በመፍጠር ቀዳሚ ከሚባሉ ተጫዋቾች መካከል ነውና ባለፉት 6 ጨዋታዎች ላይ አልነበረም። አሁን የሲዝኑ
በሲዝኑ ወሳኝ ሰዓት ላይ ቡካዮ ሳካ ነገ በኒውካስል ዩናይትድ ጨዋታ ላይ ስራውን አንድ ብሎ ይጀምራል ተብሎ ይጠበቃል። ብዙ ሊባልበት የሚገባ ጨዋታ ነው የአርሰናልና የኒውካስል ዩናይትድ ጨዋታ። አሰልጣኝ ሚኬል አርቴታ የሚያነሳቸው የሚጠበቁ ጉዳዮች ይኖራሉ። ስለ ሲዝኑ የመጨረሻ ጨዋታዎች በተለይ ከቦርመዝና ከማንቸስተር ሲቲ ሽንፈት በኋላ አርሰናል በነጥብ እኩል ሆኗል። ከማንቸስተር ሲቲ ጋር በግብ ክፍያም እኩል ነው። ያሸነፉ ጨዋታዎች በሙሉ እኩል ናቸው። ነገር ግን ሲቲ ሊጉን እየመራ ያለው ብዙ ግቦችን በማስቆጠር ነው። ብዙ ግቦችን አስቆጥሯል 66፣ አርሰናል 63 ግቦችን ነው እያስቆጠረው። በመካከላቸው ያ ነው ልዩነቱ አሁን ላይ። በዚህ ጉዳዮች ላይ ስለ መጨረሻ ጨዋታዎች ሀሳቦቹን ተጠይቆ ነበር። ከአርሰናል ድረገጽ ጋር ቆይታ ያደረገው የአርሰናል ተጫዋች ዊሊያም ሳሊባ አሁንም መረጋጋት ያስፈልገናል፣ በሜዳ ውጪ መረጋጋት፣ ሜዳ ላይ ደግሞ መሞት አለብን፣ ህይወታችንን መስጠት አለብን፣ ምክንያቱም ጊዜው አሁን ነው ያንን ማሳየት ያለብን ይላልና ከዛ ተጨማሪም ሁላችንም እርስ በርስ ልንደጋገፍ ይገባል፣ ሁላችሁንም እንፈልጋለን ይላል ዊሊያም ሳሊባ። ደጋፊዎችንም የቡድን ስታፎችንም ሁሉንም ኤቭሪዋን ብሎ ነው ድጋፋችሁን እንፈልጋለን፣ በዚህ ሰዓት ላይ ታስፈልጉናላችሁ የሚል ሀሳቡን እየሰነዘረ ያለው። ትናንትናም ሳነሳላችሁ ነበር በኤምሬትስ ስቴዲየም ያለው ደማቅ ድባብ ያስፈልጋል። ለምሳሌ በቦርመዝ ጨዋታ ላይ የነበረውን ክፍተት ተቃራኒ ተጫዋች ታይለር አዳምስ ያነሳ ነበር። የአርሰናል ደጋፊዎች በጣም ተቀዛቅዘው ነበር፣ በስሜት በጣም ፓኒክ ያደርጉ ነበርና ያ ወደ አርሰናል ተጫዋቾች የሚጋባ ነበር የሚሉ ሀሳቦች በቦርመዝ ተጫዋች ታይለር አዳምስ ጭምር ሲነሳ ነበር። አሜሪካዊ አማካኝ ያንን ሲል ነበረ። ትናንት በዝርዝር አንስቼዋለሁ። ስፖርቲንግ ሊዝበን የመልሱ ጨዋታ ላይ ግን ደማቅ ድባብ እንደነበረው ተመልክተናል። አሁንም አርሰናል ብዙዎቹን ጨዋታዎች በሜዳውን የሚያከናውነው፣ ስለዚህ ለነዚህ ጨዋታዎች ደግሞ መዘጋጀት አለባቸውና ያንን እንደ ትልቅ አድቫንቴጅ መመልከት ያስፈልጋልና በዚህ ጨዋታዎች ላይ ማድረግ አለብን። ሲዝኑ ሲያልቅ አይደለም ራሳችንን ማሳየት መፋለም ማድረግ ሜዳ ላይ መሞት ያለብን። ሲዝኑ ሲያልቅማ ነገሮች ይረፍዳሉ። ኢትስ ቱ ሌት ይላል። ከረፈደ በኋላ የምንደርስበት ነው። ስለዚህ አሁን ጀምሮ ያንን ማሳየት ይኖርብናል የሚል ትልቅ ሜንታሊቲን ያለው ሀሳብ ሲሰነዘር ተመልክቻለሁ። ለሁሉም አርሰናል ቤት እነዚህ ጉዳዮች ከኒውካስል ዩናይትድ ጨዋታ ጋር በተያያዘ የሚነሱ ናቸው። ዝውውሮችን አነሳላችኋለሁ። ከዛ አስቀድሜ ግን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ማን ነው መመረጥ ያለበት? ዴክላን ራይስ፣ በርናንዶ ሲልቫ ወይስ ደግሞ ብሩኖ ፈርናንዴዝ? በዋነኝነት ከፊት ስማቸው እየተጠሩ ያሉ ተጫዋቾች ናቸው። 4 ሰዎችን አነሳላችኋለሁ። ሮይ ኪን፣ ጋሪ ኔቪል፣ ኢያን ራይት እንዲሁም ደግሞ ጂል ስኮት ተንታኛው እነዚህን ሀሳቦች በተመለከተ ውይይት ሲያደርጉ ዘ ኦቨርላፕ ፖድካስት ላይ አንዳንድ ሀሳቦችን ሲያነሱ ነበር። ጋሪ ኔቪል እንደሚያነሳው ሀሳብ ከሆነ እኔ ብሩኖ ፈርናንዴዝ ነው የዓመቱ ምርጥ ተጫዋች ተብሎ መመረጥ ያለበት ብዬ የማስበው ይላል። ምክንያቱም ዴክላን ራይስ ከብሩኖ ፈርናንዴዝ ላስበልጠው ከበርናንዶ ሲልቫም ላስበልጠው አልችልም ይላል። ሮይ ኪን ደግሞ ማንቸስተር ሲቲ ሊጉን ካሸነፈ በዶሜስቲክ ዋንጫዎችን 3ቱንም ከበላ ማለት ነው። ፕሪሚየር ሊግንም ካሸነፈ ኤፍ ኤ ካፕንም ካራባው ካፕን አሸንፏል። ኤፍ ኤ ካፕንም ካሸነፈ በርናንዶ ሲልቫ የዓመቱ ምርጥ ተጫዋች ተብሎ መመረጥ አለበት የሚል ሀሳብ አለው። ኢያን ራይትን ደግሞ ስንመለከት አርሰናል ሊጉን ካሸነፈ ዴክላን ራይስ ዋንጫውን የዚህ የዓመቱ ምርጥ ተጫዋችነትን ማሸነፍ አለበት። አርሰናል ቻምፒየንስ ሊጉን ካሸነፈም ደግሞ ሁለቱንም ዋንጫዎች ካሳካ ዴክላን ራይስ ባሎንዶርን ጭምር ማሸነፍ ያለበት ዴክላን ራይስ ነው የሚሉ ሀሳቦችን ሲያነሱ ነበር። ጂል ስኮት ደግሞ ያነሳቸው ሀሳብ እኔ ለየት ያለ ሀሳብ አለኝ። ቡድኑን በጣም ደግፎ የያዘው ጃረድ ቦንን የዌስትሃሙን ተጫዋች የዓመቱ ምርጥ ተጫዋች ብዬ መምረጥ እፈልጋለሁ የሚል ሀሳቧን ታካፍላለች። ለሁሉም እነዚህ ጉዳዮች በስፋት የሚነሱ ናቸው። ዝውውሮችን የተመለከቱ ጉዳዮችን አነሳላችኋለሁ። አስቀድሜ እናንተን ሀሳቦች ላስተናግድ። ሰላም ምርጦች፣ አርቴታ ግን ምን አይነት ማፈሪያ ነው? እንዴት ነው ለአርሰናል ክብር የሌለው? ሲቲን ተጠቅሞ የጣለውን ማስቲካ ለማዛወር ያስባል ወይ ብሏል። ትናንትና በርናንዶ ሲልቫን በተመለከተ ብዙ ሀሳቦች ሲነሱ ነበር። ያንን በተመለከተ ነውና ከዛ በተጨማሪም በወጣቶች ላይ ያተኮሩ ዝውውሮች መረጃዎቻችሁ በጣም ተመችቶኛል። ስለ ኖዋ ሳዲቂ እንዲሁም ደግሞ ስለ ሌሎችም ምን አዲስ ነገሮች አሉ ብሎናል። ወደ በኋላ ላይ አዳዲስ ዝውውሮች አሉ። የነሙድ አለም የተጻፈልን መልእክት ነው። ከልብ እናመሰግናለን። ሙሉቀን አበን ሰላም፣ እንዴት ናችሁ? እርግጠኛው የምናገረው ነገር ቢኖር ከባለፈው ከኤታዱ አሰላለፍ ተቀያሪ መደረግ ያለበት አንድና አንድ ቡካዮ ሳካና ቲምበር ብቻ ናቸው። እነሱ ወደ መጀመሪያ አሰላለፍ መግባት አለባቸው። ሌሎች ተጫዋቾች ግን የባለፈው አጠቃቀም ላይ አሰላለፍ ላይ መቀጠል አለበት። ዋንጫውን ከፈለገ አርሰናል ብሎናል። ሙሉቀን ትክክለኛ ሀሳብ ነው። በጣም የሚገርም ስብስብ ነው ባለፈው አሰላለፍ ይዞ የወጣው። ጨዋታው ላይም በጣም ጥሩ ድሎች ነበሩት። አርሰናል ማሸነፍ የሚገባው አይነት መርሃ ግብር ነው ባንልም፣ ነገር ግን መሸነፍ የነበረበት ጨዋታ አልነበረም። ቢያንስ ቶፊቅ
ቶፊቅ ዮኬሬሽ ሰላም ቤተሰቦች እንዴት ናችሁ? በርናንዶ ሲልቫ ወደ አርሰናል ባይመጣ ነው የምለው ብሏል። ከዛ በተጨማሪም ቡቡቻም ተመሳሳይ ሀሳብ ልኮልናል። ዩሱፍ ሙሐመድ በርናንዶ ሲልቫ ወደ አርሰናል ባይመጣ መርጣለሁ የሚል ሀሳቡ ልኮልናል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። የመጨረሻ የዝውውር ጉዳዮችን በስፋት እያነሳን እንቆያለን። ከአርሰናል ጋር በተያዘ የአርዳ ጉለር ጉዳይ በስፋት እየተነሳ ይገኛል። እዛው ማድሪድ ቤት ደግሞ እንደ ፉትቦል 365 ዘገባ ከሆነ ከሪያል ማድሪድ ገብርኤል ማጋሌሽ ጋር የሪያል ማድሪድና የገብርኤል ማጋሌሽ ስም እየተያዘ ይገኛል። ከዚህ ቀደም ለወትሮ ላለፉት ዓመታት ዊሊያም ሳሊባ ሲባል ነበር ወደ ከአርሰናል ከኤምሬትስ ወደ ሳንቲያጎ በርናቦ ወደ ሪያል ማድሪድ ይዘዋወራል በሚሉ ሀሳቦች ላይ አሁን ግን በሪያል ማድሪድ በኩል የ7 ዓመቱን ብራዚላዊ ተከላካይ ገብርኤል ማጋሌሽ ይፈልጋል። 110 ሚሊዮን ዩሮ ሊያቀርብ ይችላል የሚሉ ዘገባዎች በተለይ ብዙ ተጫዋቾች ለምሳሌ ኤደር ሚሊታው መጣ ሲባል ተጎድቷል። አሁን ለምሳሌ ጥቂት ጨዋታዎችን ካደረገ በኋላ በጉዳት ከውድድር ከዝውውር ውጪ መሆኑን ተመልክተናል። ኤደር ሚሊታው ብቻ አይደለም ሌሎችንም ተጫዋቾች በደንብ እየተመለከትን እንገኛለን። ከአርሰናል ጋር በተያዘ እነዚህን ዝውውሮች ትኩረት ሰጥቶ እነዚህን ተጫዋቾች መጠበቅ ያለበት ይመስላል። አርዳ ጉለር ግን በተለይ ኒኮፓዝ የሚመጣ ከሆነ ወደ ሪያል ማድሪድ አርሰናል ከሁለቱ አንዱ ሊያስፈርም የሚችልበት እድል አለ። የማርቲን ኦዴጋርድን ትክክለኛ ተተኪ ክሬቲቭ ተጫዋች ይፈልጋልና ከነዚህ አማራጮች መካከል ኒኮፓዝ፣ ትናንትና ኢብራሂም ማዛን አልጄሪያዊውን የሌቨርኩሰን ተጫዋች ስናነሳ ነበር። አሁን ደግሞ የአርዳ ጉለር ኒኮፓዝ ስሞች በስፋት እየተነሱ ይገኛሉ። በጣም በጥቂት ብዙሃን መገናኛዎች ብቻ ሳይሆን ብዙ ሀሳቦች የሚነሳበት ጉዳይ ነው። የመስመር ተጫዋች ላይ ሚካ ጎትሳ የአያክስ አምስተርዳም ተጫዋች ነው። ሚካ 20 ዓመቱ ላይ ይገኛል። በባርሰሎና በቼልሲም በአርሰናልም የሚፈለግ ነውና የአያክስ ሾታይሙ ላይ አርሰናል ይህንን ተጫዋች በአያክስ አምስተርዳም ራሱን በደንብ እያሳየ ይገኛል። ለምሳሌ ሚካን ብንመለከት 15 ግቦችን አስቆጥሯል። 10 ለግብ የሆኑ ኳሶችን አቀብሏል። አሲስቶች አሉት። እስከ 2009 ድረስ ውላለው። በጣም ጥሩ ድርድሮች አርሰናል አላደረገም እንጂ ጥር ላይ መጀመሪያ ጥያቄዎችን አቅርቦ ነበር። ከዛ በኋላ ድርድሮቹ ባጭር የተቋጩ እንደነበረ ተመልክተናል። አሁን ግን ከዛ ላቅ ባለ ደረጃ ይህንን ተጫዋች ለማስፈረም ጥረት ማድረግ አለበት። ጥሩ ክሬቲቭ የዊንገር ተጫዋች ነውና በተለይ ፍላንክ ላይ ካሉ በጣም ኢንተረስቲንግ ስሞች መካከል በተለያዩ ክለቦች ፍላጎት ከተጣለባቸው በጣም ብዙ አቅም ካላቸው ተጫዋቾች መካከል የሚጠቀስ ነው። የአርሰናል ሌላኛው ስም ደግሞ የማቲያስ ሞኔ ጉዳይ ነው። 18 ዓመቱ ላይ ይገኛል። ባለፉት 3 ወራት የአርሰናል ስካውቶች በደንብ በቅርብ ሲከታተሉት ነበር። ተጫዋቹን ለማስፈረም ጥረቶችን ሲያደርጉ እንደነበረ ተመልክተናል። ሃይ ኳሊቲ የሎንግ ተርም ፍላንክ ነው፣ የመስመር አጥቂ ነው ብለው ብዙዎች ይገምቱታል። እስከ 60 ሚሊዮን ፓውንድ ድረስ የሚገመት ነው። ነገር ግን ወልቨስ ከሊጉ መውረዱን ተከትሎ ያን ያክል ገንዘብ ይወጣበታል ተብሎ የሚጠበቅ አይደለም። ተጫዋቹ ግን ወደ አርሰናል የሚመጣ ከሆነ የመጫወቻ ጊዜ የሚሰጠው ደቂቃን አሹራንስ ይፈልጋል፣ ማረጋገጫ ይፈልጋል። ያ መደራደሪያው ሊሆን ይችላል። ሚኬል አርቴታ በዚህ ድርድር ላይ ምን ያክል አስተዋጽኦ ይኖረዋል የሚለው በጣም ትልቁ ጉዳይ ነው። ባለፉት ቀናት ያነሳናቸው ዝውውሮች መካከል አንደኛው የዚህ የኒውካስል ዩናይትዱ አንቶኒ ጎርደን ጉዳይ ነው። ሊቨርፑልም ባየር ሙኒክም አርሰናልም ይፈልጉታል። በክረምቱ ትልቅ ዝውውሮች መካከል አንዱ ነውና አሁን የአርሰናል የቅርብ በጣም ተፎካካሪ ሆኖ የመጣው አሊያንድሮ ጋርናቾን ጄሚ ጊተንሰንን ለመልቀቅ የሚፈልገው ባለፈው ክረምት ካስፈረማቸው በኋላ እንደ ፌል እንዳደረጉ ዝውውሮች እየተቆጠሩ ይገኛልና እነዚህን ተጫዋቾች ምትክ አርሰናል አንቶኒ ጎርደንንም የሚፈልግበት አካሄድ አለና በጣም ቶፕ ፕራዮሪቲ ነው የአርሰናል። ነገር ግን ቼልሲ በዚህ ዝውውር ላይ በጣም ጠንክሮ እየሰራ ይገኛል። ዘንድሮ የግብ ተሳትፎዎች አሉት። በሁሉም ውድድሮች ላይ ራሱን በጣም ኢፌክቲቭ ከሆኑ የፕሪሚየር ሊግ ተጫዋቾች በቻምፒየንስ ሊግ ላይ ብቻ 10 ግቦችን አስቆጥሯልና ጥሩ ጊዜ ላይ እንዳለ መናገር ይቻላል። ጥሩ ነገሮች ያሉበት ዝውውር ሊሆን ይችላል ተብሎ ይጠበቃል። ሁሉም እነዚህ ዝውውሮች በስፋት የሚነሱ ናቸው። ነገም አዳዲስ ጉዳዮችን ይዘን መጣለን። ኤማኑኤል ኤቦየን የተመለከተ ጉዳይ ላንሳላችሁ። በመጨረሻም በጣም ልቤ ተሰብሯል ይላል የአርሰናሉ የቀድሞ ተጫዋችና በአርሰናል ቤት ረጅም ዓመታት አገልግሏል። ከ200 በላይ ጨዋታዎችን አከናውኗል። ከዛ በኋላ ወደ ጋላታ ሰራይ ሄዶ ሲጫወት ተመልክተናል። አሁን ኤማኑኤል ኤቦዬ 42 ዓመቱ ላይ ይገኛል። አንድ ያሳዘነው ነገር አለ። በእርግጥ ብዙዎቻችሁ የእሱን የህይወት ታሪክ ነገር በደንብ ታውቁታላችሁ። በባለቤቱ እንግዲህ ፊርማ
እያስፈረመች ብዙ ገንዘቦችን ተወስደ እንደነበርና አሁን በጣም ብዙዎች የሚረዱት አይነት ገንዘብ ያለው በጣም ሚሊዮነር የነበረው ተጫዋች አሁን ግን ያን ያክል ራሱን ማስተዳደሪያ ገንዘብ እንኳን አጥቶ እንደነበረ የሆነ ጊዜ ላይ በደንብ ብዙ የተባለበት ጉዳይ ነው። 17 ዓመት ደርሷል ልጁ፣ ለቼልሲ ፈርሟል። በሚገርም ሁኔታ የአርሰናል ሌጀንደሪ ከሚባሉ የአርሰናል በጣም ጥሩ አቅም ካሳዩ ለአርሰናል ካገለገሉ ተጫዋቾች መካከል አንዱ ኤማኑኤል ኤቦዬ ልጁ ማቲያስ ኤቦዬ ይባላል። ወደ ቼልሲ ፈርሟል። 17 ዓመቱ ላይ ሲሆን ባለፈው የካቲት ወር ላይ ነበረ ፕሮፌሽናል ኮንትራክት የፈረመውና በዚህ ጉዳይ ላይ ተጠይቆ ነበረ። በጣም አዝኛለሁ፣ ለቼልሲ ሲፈርም አንድም መረጃ አልነበረኝም። ባለፉት ከሞላ ጎደል ላለፉት 5 ዓመታት በተለይ ከባለቤቴ ጋር ከተጣላው በኋላ ባለፉት 4 እና 5 ዓመታት ልጄን በስልክ እንኳን አግኝቼው አላቅም። ለቼልሲ በመፈረሙ ደስተኛ ነኝ፣ ነገር ግን እዛ መገኘት ነበረብኝ። ነገር ግን እናቱ አልደወለችልኝም። ምንም አይነት እውቀት አልነበረኝም ለቼልሲ እንደሚፈርም ፕሮፌሽናል ኮንትራክት። ለሱ ደስተኛ ነኝ። እሱ ሕፃን እያለ እኔ ኳስ ሳጫውተው ሳለማምደው ጥቂት ቪዲዮዎች አሉኝ። አሁንም እነሱ ትውስታዬ ናቸው በሚል ያነሳልና ከባለቤቱ ጋር ከተፋታ በኋላ ብዙ ችግሮች ውስጥ አልፎ አንዳንድ ጊዜ ስቶሪውን ከሰማችሁ ባዶ ቤት ውስጥ ቁጭ ብሎ የመብራት እንግዲህ ሰው አለ ተብሎ እንዳይመጣበት በሚል መብራቶቹን አጥፍቶ ይቀመጥ እንደነበረ መብራት እንኳን ሳይ ብዙ ጊዜያት ያልፉት እንደነበረ የሚያሳዩ ብዙ ስቶሪዎቹ በጣም የሚያስገርም አይነት ነውና ኤማኑኤል ኤቦዬ ልጁ ማቲያስ ኤቦዬ ለቼልሲ መፈረሙን እኔ ሳልሰማ ፈርሟል። ነገር ግን መልካሙን ሁሉ እንዲቀነው እንዲመኘው እንዲገጥመው መመኝለታለሁ የሚል ሀሳቡን ያካፍላል። ለሁሉም እነዚህ ጉዳዮች ከአርሰናል ጋር በተያያዘ የሚነሱ ናቸው። ነገ አዳዲስ ጉዳዮችን፣ የጉዳት ዜናዎችን፣ ጨዋታውን በተመለከተ የተለዩ መልከታዎችን ይዘን ትንታኔዎችን ይዘን እንመጣለን። ዝውውሮችንም አካተን ጠብቁን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።